ሰበር መረጃ ለማንቸስተር ሲቲ ደጋፊዎች ታላቅ ዜና ተሰምቷል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሂር ዊ ጎ ተብሎለታል። ስማቸው በስፋት ሲያያዝ የነበረው ማንቸስተር ሲቲዎችና ኤሊዮት አንደርሰን ሙሉ በሙሉ ከስምምነት ላይ እንደደረሱ እንዲሁም ደግሞ 100 ሚሊዮን ፓውንድ አቅርበው ውድቅ ያደረገባቸው ኖቲንግሃም ፎረስት አሁን ላይ እንግዲህ በ130 ሚሊዮን ፓውንድ ይህንን ተጫዋች ለመልቀቅ ፈቃደኛ እንደሆነ ነው እየተነገረ የሚገኘው ማለት ነው። ተጫዋቹም ከኖቲንግሃም ፎረስት መልቀቅ እንደሚፈልግ ለኖቲንግሃም ፎረስት ሰዎች ግልጽ እንዳደረገላቸው የተነገረ ሲሆን ሜዲካል ምርመራውንም እንግዲህ አሜሪካ ላይ እዛው ከእንግሊዝ ብሔራዊ ቡድን ጋር አድርጎ ማንቸስተር ሲቲን እንደሚቀላቀል ነው እንግዲህ መረጃዎች እየጠቆሙ ያሉት ማለት ነው። ይህንን ድንቅ አማካይ ማንቸስተር ሲቲዎች ሪካርድ በሆነ ክፍያ ነው እንግዲህ እንደሚያስፈርሙ የተረጋገጠው። ለማንኛውም እናንተ ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኤሊዮት አንደርሰን ቱ ማንቸስተር ሲቲ ሂር ዊ ጎ። ያበደ ሳይኒንግ ስንት ገንዘብና እንዳወጣችሁ በኋላ የምንሰማው ነገር ይሆናል። ዋና ግን የምትፈልጉትን ሰውዬ አስፈርማችሁታል ነው የምልህ። ኤንዞ ማሬስካ ወደ ስራ ገብቷል። ፈላው ሰው እንዳለ ማን ነው ፔፕ ስለወጣ እያስቦካሽ ነው። በእርግጠኝነት ግን እንዳትፈሪ ነው የምልሽ። ገባህ? ማንም ፔፕን አይተካም። ግን ገንዘብ ብቻውን ደስታን አይገዛም። ሊቬን መጠየቅ ትችላለሽ፣ ቸልሲን መጠየቅ ትችላለሽ። ገባሽ አይደለ? ገንዘብ አውጥተሽ ቅራቅም በሆኑ ታመጪ ትችላለሽ። ኤንዞ ማሬስካ ፔፕን ባይሆንም እመነኝ ነው የምልህ፣ አያሳፍርህም። ገባህ አይደለ? ቶፕ ፎር ይከብዳል ምናምን እያሉ እያስቦኩ ሊሆን ይችላል። እመነኝ ነው የምልህ፣ ኔክስት ሲዝን ራሱ ከዘንድሮ ጽድት ያለ ሚዜ ልትሆን ይችላል። ገባህ? እኔ ታይትሌን ዲፌንድ ለማድረግ በቂ ቦታ ላይ ነኝ የሚለው ነገር ላይ ነኝ እንጂ ፎከስ ማድረገው ማለት ነው በእርግጠኝነት ሚዜ አንቺ ነሽ። አሁን ጽድት ያለ ሚዜ ማለት ነው በእርግጠኝነት ነው የምልሽ። ካልቻልሽ ሶስተኛ ብጨርሽ ተረዳኝ አይደለ? ማንም ፔፕን አይተካም። ማንም ፔፕን በየአመቱ በላውት ምናምን እንዳትል። ገባህ አይደለ? ግን ሽል እያለ መብላት የሚችል ኤንዞ ማሬስካ አንድ ፕሪሚየር ሊግ ሳይበላላችሁ ከማንቸስተር ሲቲ ከወጣ ነው ይገረማል። ማንቸስተር ሲቲ ያደረገው ሲቲ ግሩፕ ነው ባይዘው ማለት ነው። ገንዘቡን ማውጣት ሳይሆን ገንዘቡን አወጣጥ ራሱ ከባድ ነው ነው ማለት ከባድ ገንዘቡን አወጣጥ ምን አይነት ነገር ላይ ላውጣው። ፔፕ የመጨረሻ አመቱ እንደሆነ እያወቁ ማለት በተቻላቸው መጠን ስቲል ዋንጫውን ከአርቴታ ነጥቆ እንዲበላ 15 ተጫዋች ነው በ3 ትራንስፈር ዊንዶ ያመጡለት። ጃንዋሪ ላይ ሰሜኞና ጎይን ያመጡለት። ገባህ? የሚያስፈልገው ነገር በሙሉ ማለት አልተቻለም። ማሬስካም የሚያስፈልገው ነገር በሙሉ ይሟላለታል እና ተራ ማናጀር አይደለም። እመኝ ነው የምልሽ ፈለው እመኝ። በስተመጨረሻም ያራዳ ልጆች በ130 ሚሊዮን ፓውንድ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሄርዊጎ ሲል ፋብሪዚዮ ሮማኖ ዱብዳ አውርዷል ማለት ነው። ያራዳ ልጆች እንግዲህ ኤንዞ ማሬስካ ምን አይነት ነገር በቀጣይ ዓመት ያሳዩን እንደሆን ከዚህ አማካኝ ጋር አብረን የምንመለከት ይሆናል ማለት ነው። የሆነ ማንቸስተር ሲቲዎች ቆንጆ የሚባል ዝውውር ቢሆንም 130 ሚሊዮን ፓውንድ ምን ትሉታላችሁ? ሀሳብ አስተያየት እስቲ ኮሜንት ላይ ዱብ አድርጉት። ኧረ ገንዘቡ እየቀደደው ነው። ያራዳ ልጆች ግራም ያጋባ ሁኔታ ላይ ነው የሚገኘው ማለት ነው። ለማንኛውም ዛሬ ኤሊዮት አንደርሰን ኖቲንግሃም ፎረስቶችን መልቀቅ እንደሚፈልግና ማንቸስተር ሲቲ መፈረም እንደሚፈልግ ተናግሮ ነበር። በዛ ምክንያት እንግዲህ 130 ሚሊዮን ፓውንድ ነው ፋብሪዚዮ ሮማኖ ወደ ማንቸስተር ሲቲ ተተት ብሎ እንደገባ እየተናገረ የሚገኘው ማለት ነው። ሀሳብ አስተያየት ስጡበት። እንዴት ነው ነገሩ የሚለውን ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉበት። ይመቻችሁ። ስሙ ሲቲዝን የዚህ ተጫዋች ዝውውር ሂር ዊ ጎ ከመባሉ በፊት አሰልጣኝ ፔፕ ጋርዲዮላ መልቀቁ የታወቀ ሰሞን ማለት ነው የሰራውት ቪዲዮ ላይ ስለዚህ ተጫዋች ኒኮሎስ ኬራ ይዞት የወጣው መረጃ ተንተርሼ ይሄ ዝውውር 100% ወደ ሲቲ እንደሚጠናቀቅ እምነት ነበረኝ። ከምሬን ነው የምላችሁ። ይሄው መጨረሻ ላይ ቪዲዮ ምጋብዛችሁ ይሆናል ማለት ነው። እናም ከማንም በፊት ነበር ፕሪሚየር ሊጉ ሳይጠናቀቅ የሰራውትን ቪዲዮ ተመልከቱት። ከምሬን ነው የምላችሁ። ቆይ መረጃው የዚህ ጣሊያናዊ ጋዜጠኛ የኒኮሎ ስኬራ ነው ማለት ነው። ከሱ ያገኘሁትን መረጃ ነው ያን ያደረስኳችሁና 100% ተሳክቷል። ተጨማሪ ማንቸስተር ሲቲዎች የኖቲንግሃሙን ተጫዋች የሆነውን ኤሊዮት አንደርሰንን ለማስፈረም ማለት ነው በመርህ ደረጃ ከስምምነት እየተደረሰ መሆኑን በአሁኑ ሰዓት ኒኮሼ እየዘገበ የሚገኘው ይህ ተጫዋችም በማንቸስተር ሲቲ ቤት እስከ 2031 የሚያቆየውን የ5 ዓመት ኮንትራት እንደሚፈርም ነው እንግዲህ የተነገረ የሚገኘው። አላቅም ለማንኛውም ማለት ነው ኤሊዮት አንደርሰንን እንደማናገኝ እርግጠኛ ነኝ። ግን ይሄንን ተጫዋች አደም ዋርተንን በአንፊልድ ደጋፊ የሚወደደውን ይሄንን ተጫዋች ተፈጥሯዊ 6 ቁጥር ካጣን ግን እግዚአብሔርን እንዴት እንደሚቆጨኝ አላቅም። ለማንኛውም ክለባችን ሊቨርፑል ይሄንን ተጫዋች ዝውውር እንግዲህ ያሳካል ብዬ ጠብቃለሁ። የወልነቨሮ ካለው ለማንኛውም ሲቲዝኖች ኤሊዮት አንደርሰን ወደ ሲቲ እንደሚዘዋወር እርግጠኛ ነኝ።
ሰበር የማንቸስተር ሲቲ ደጋፊዎች ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። በመጨረሻም ኤሊዮት አንደርሰን 130 ሚሊዮን ፓውንድ በማውጣት ማንቸስተር ሲቲዎች የግላቸው አድርገውታል። ሕክምናውንም በዛው በአሜሪካ እንደሚያደርግና ከዓለም ዋንጫው በኋላ የማንቸስተር ሲቲ ይፋዊ ተጫዋች በመሆን ይታወቃል። ይህን ቪዲዮ በደንብ ኮፒ ሊንክ አድርጉት። ለሊት የተሰራ ቪዲዮ ነው። ስለዚህ ዝውውር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ግባለት ኤሊዮት አንደርሰን ወደ ማን ሲቲ ሂር ዊ ጎ። ዩናይትድ ይፈልጋል እንትን ከፈለገ ሂያጅ ነው ወደዚህ ማለት ከፈለገ ትመጣለህ አናስፈርምም እንዴ ምናምን እያልኩኝ ጨንቆኝ ነበር ማለት ነው። በስተመጨረሻ ኤሊዮት አንደርሰንን ወደ ማን ሲቲ አስፈርመን ጨርሰናል ማለት ነው። ልጁ ሲቲን መቀላቀል ከመፈለጉ ላይ የተነሳ ልልቀቅ ብሎ ኖቲንጋም ፎረስትን ቀድሞላ ጠይቆ ነበረ። በ130 ሚሊዮን ሪከርድ በሆነ ዋጋ እንግዲህ አስፈርመነዋል። አሁን በሰላም ወርልድ ካፕ ላይ ደግሞ ቶፕ ፐርፎርም እያደረገ ነው የሚወጣው። አሁን በሰላም ለበጓ በደንብ በጤንነቱ ነው የምንፈልገው። ለምን በለው ለአዲሱ ሲዝን ፕሪሚየር ሊግ እንዳትጎዱብን። ይሄ ብቻ አይደለም ማይክል ኦሊሴንም ሲቲ እየፈለገ ነው እየተባለ ነው። አረ ትኩስ ዜና ሰሞኑ ደግሞ ምን በሌሊት ብቻ ነው እንደዚህ ሃንግ ነው ዝውውር ነው። የሲቲ ደጋፊ ኮንክ 30 ጊዜ ኮፒ ሊንክ ማድረግ አለብህ። የሌላ ክለብ ደጋፊ ኮንክ ደግሞ በዲስካውንት 10 ጊዜ ማለት ነው። 3 ከማይቀሩ ዝውውሮች በእርግጠኝነት ካልኩት አንዱ ተፈጽሟል ማለት ነው። በርሶ መጀን እንዳትለይ በነገ ጥንቆላ አይደለም በነገራችን ላይ እና ኤሊዮት አንደርሰን እስከ 130 ሚሊዮን በሚደርስ ገንዘብ ከኖቲንጋም ፎረስት ሲቲን መቀላቀሉ ተረጋገጠ። ያበደ ገንዘቡ በስቷል አልበዛም እንጃ በቃ ማርኬቱ ግምት ብሏል። ነገር ግን ኤሊዮት አንደርሰንን በጣም የሚችል ተጫዋች ነው። እንግዲህ ሲቲ ቤት የሚኖረው ቆይታ ምን እንደሚሆን አላቅም። ለማንኛውም የሲቲ ደጋፊዎች እንኳን ደስ አላችሁ። ሁለቱም የማይቀሩ ዝውውሮችስ እነማን ናቸው? ማቲያስ ፈርናንዴዝ ቀጣይ ሂር ዊ ጎ ወደ ማን ዩናይትድ በቅርቡ ጠብቁ። ይመቻችሁ። የማን ሲቲን የቀጣይ ዓመታትን ታሪክ የሚለውጥ ትልቅ ዝውውር 130 ሚሊዮን ፓውንድ ግን እኛን አስበላሃል። በቃ አሁን ሌሎች ክለቦችም ለማይረባ ተጫዋች እንደዚህ አይነት ዋጋ ይጠራሉ። 100 ሚሊዮን እኮ ኖርማል ሆነ። ግን ይመቻችሁ። ገንዘብ እያላችሁ መክፈል ይቻላችሁ። ራይስን የመሰለ ተጫዋች አምልጧችኋል። ይሄንንም መበላት የለባችሁም።